ሰላም ሰዎች እንዴት ናችሁ? እኔ ስሜ አብሳላት ክፍሌ ይባላል። ያው እንደምታውቁኝ ክርስቲያን ነኝ። የኢየሱስ ክርስቶስ ምስክር ነኝ። ዋናው ፖይንቱ እሱ ነው። ምድር ላይ ስንኖር እኔ የምላችሁ ኑሮ አላደከማችሁም እንዴ? ያ ማለት ይሄ በድህነትና በሀብታም እንደዛ ለማለት ፈልጌ አይደለም። ማለት ሀብታምም ቢሆን ሰው ይደክማል፣ ድሃም ቢሆን ሰው ይደክማል አይደል? አንዱን ስትሉት አንዱ ከዛ ደስታ ስትሉት ከደስታ ውስጥ ገና አጣጥማችሁ ሳትጨርሱ ወደ መከራ ከመከራ አጣጥማችሁ ሳትጨርሱ ደስታ እና እሱ ትሬንድ አላደከማችሁም ወይ? እሱ አይነት መቀያየር የላይፍ መቀየሮች አላደከማችሁም ወይ? እንዴት ናችሁ? እንዴት እያደረጋችሁ ነው? ላይፍ አም ሹር አድክሟችኋል። ምክንያቱም ብዙዎቻችሁ ኦልሞስት ከ20 ዓመት ምናምን በላይ የኖራችሁ ሰዎች ነው ምስክርነት ልሰጥ የመጣሁትም እና ዛሬ እዚህ የተገኘሁት ምስክርነት ለመስጠት ነው። በዛ ላይም ደግሞ ልጠራችሁ ወደዚህ የሚደነቅ ወንጌል ለመጠራትም ነው። ኢየሱስ አዳኝነቱን ለመንገር ነው። እንዴት እንደሚያድን አዳዳኑን ለመናገር ያህል ነው። በዚህ በምንኖርበት ዓለም በጣም የተወሳሰበ ዓለም ላይ ነው የምንኖረው። ዛሬ ያገኘን ስንል ነገ እናጣለን፣ ነገ አጣን ስንል የምናገኝበት ጊዜ ነው እና በምንም አይነት ነገር ላይ መመካት አንችልም በዚህ ዘመን እና አንድና ብቸኛ ልንመለከተውና መመካትም ካለብን ልንመካበት የሚገባው የእግዚአብሔር ልጅ ኢየሱስን ነው እና እናንተ ወንድሞቼና እህቶቼ ከስክሪኑ ጀርባ የምትመለከቱኝ አይኖ በዚህ አይነት እንትን እንዳለመዳችሁኝ ግን አትሊስት አንድ ሰው እንኳን ከዳነ በሚል ነውና መዳን ማለት ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል፣ ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን፣ ስለ ኃጢአቴ ተሰቅሎልኛል፣ በሶስተኛው ቀን ከሙታን ተለይቶ ተነስቷል፣ ከዛ ደግሞ አሁን ሊፈርድ ደግሞ ይመጣል ማለት ነው። ያ ማለት ነው ኢየሱስን መቀበል ማለት ይሄንን የሰራውን ስራ ማመን ማለት ነው እንጂ ጴንጤ መሆን ወይ ኦርቶዶክስ መሆን ወይ ካቶሊክ መሆን እንደዛ አይነት ነገር ወይ ሙስሊም መሆን ሊሆን ይችላል አይደለም። ዋናው ከኢንስቲትዩሽኑ ምንም እንትን የለንም። ኖርማሊ እንደ ሰው ኢንስቲትዩሽን ብዙ በኢንስቲትዩሽን ውስጥ ባናምን ጥሩ ነው ብዬ አስባለሁ። ለምሳሌ we shouldn't be confined to or we shouldn't stick to something, you know. ኦርቶዶክስም ከሆነ ጥብቅ ኦርቶዶክስ ላይ ኢንስቲትዩሽኑ ምንም ሊያደርገን አይችልም። እዛ ውስጥ ያለው እግዚአብሔር ነው፣ የፈጠረን እግዚአብሔር ነው። ዋናው ስቲክ ማድረግ ካለብንም ማድረግ ያለብን ፈጣሪ አምላካችን ላይ ነው እንጂ ኢንስቲትዩሽኖች ወይም ሪሊጅን የተፈጠረው በኋላ ነው። የሰው ልጅ እንደዚህ መከፋፈል ምናምን ሲያመጣው ዳርክ ኤጅ በነበረበት ዘመን እግዚአብሔር ዝም ሲላል የተፈጠረ የሰው ልጅ አይዲዮሎጂ ነው ሪሊጅን ማለት። ጴንጤም ቢሆን ኦርቶዶክስም ቢሆን ካቶሊክ ኤቭሪቲንግ ማለት ነው እና ኢንስቲትዩሽኑ ሊያጣላን አይገባም። የትኛውም አይነት ኢንስቲትዩሽን ውስጥ ሁሉ ከአምላካችሁ ጋር ስቲክ አድርጉ፣ ኢየሱስን ተቀበሉ ማለት ያ ነው። ሌላው አንዳንድ አሁን እንደ ኃጢአት የማንቆጥራቸው ነገሮች አሉ አይደለ? ምድር ላይ ስንኖር በጣም እየተለመዱ ከመምጣታቸው የተነሳ በጣም ብዙ ከመለማመዳችን የተነሳ ኃጢአት መስሎ እየታየን ያለበት ዘመን ላይ አይደለም ያለ ነው። ለምሳሌ ዝሙት ሊሆን ይችላል፣ በትዳር ላይ መሄድ፣ ከትዳር ወደ ትዳር መሄድ፣
አንድ ትዳር ፈቶ ያለ ምንም ምክንያት ወደ ትዳር መሄድ፣ ስቲል በትዳር ላይ ያለ ከአንድም ከሌላም ጋር ከብዙ አይነት ሰው ጋር ግንኙነት ማድረግ፣ መስረቅ፣ ያው የኃጢአት አይነቶቹ እናንተ ታውቃላችሁ፣ እኔ ልነግራችሁ አልችልም። ግን ብዙ አይነት ኃጢአቶች ናቸው ያሉትና እነዚህን ኃጢአቶች በጣም እየተለማመድናቸው መተናልና ሰው በጣም ወደ ሞት እየተነዳ ያለበት ዘመን ላይ ነው ያለነው። ስፔሻሊ በዚህ ዘመን ማለት ነው። ሰው እግዚአብሔርን መፍራት ትቶ ማቴሪያልን ማምለክ የጀመረበት ዘመን ላይ ነን ያለነው። በጣም ማቴሪያሊስቲክ እየሆንን ነው። የምንመካበትን ነገር እያወቅን አይደለም። ለልጆቻችንስ ምን እያስተማርን ነው? የሚቀጥለው ፊቸርስ እንዴት ነው የሚቀጥለው ምናምን የሚለው ነገር ፈሪሃ እግዚአብሔር ካላስተማርናቸው ከሁሉ እንዴት ነው የሚሆነው የሚለው ነገር በጣም ስለሚያስፈራ፣ በዛ ላይ ደግሞ መንግስተ ሰማያትም እየቀረበ ስለሆነ ኢየሱስ መምጫው እየመጣ ስለሆነ ካለንበት ልምምዶች ውስጥ ትንሽ ነቃ ብንል እንደ አለርት ለማድረግ ነው የመጣሁት አሁን ማለት ነው። እና ሌላ አይ ቲንክ ሰው አሁን ራሱን እንደ ራሱ ማሰብ አቅቶታል መሰለኝ። ማለት ራሳችሁ መጀመሪያ ብቻችሁን አስቡት። እዚህ ምድር የመጣችሁት ከቤተሰብ ከዘመድ ከምናምን ጋር አይደለም። ጌታ ኢየሱስ ክርስቶስ በማህፀን እናንተን አስቦ ሲወልድ ሲፈጥረን በእናታችን ማህፀን ሲፈጥረን ብቻችንን የፈጠረን አይደለም። ኢቭን ትዊንም ሆነን ብንፈጠር ትዊንስም ብንሆን ስቲል አንድ ሰው ለብቻው ነው። ስንመጣ ብቻችንን ነን የመጣ። ከዛ በኋላ ነው ዝምድና እናት አባት ያወቅነው ከዛ በኋላ ነው አይደለም። መጀመሪያ ግን ብቻችንን። ስለዚህ አንድ ሆነን ስንፈጠር ራሳችን ሆነን ስንፈጠር ፈጣሪ አለ፣ ወላጅ አለ፣ ያሳደገን ቤተሰብ አለ፣ ማህበረሰብ አለ። ከዛ እንደ ሀገር ደግሞ አንድ ኢትዮጵያዊ እንባላለን ማለት ነው። እና ፖይንቱ ምንድነው እዚህ ጋር ላስተላለፍ የፈለኩት እንደ ሶሻል በግሩፕ ማሰባችንን እናውቁ። ስፔሻሊ አሁን ባለንበት ዘመን እንደ ግሩፕ ማሰብ ማቆም ያለብን ዘመን ላይ እንዳለን ይሰማኛል። ምክንያቱም ኃጢአት በጣም እየቀለለብን ያለው እንደ ግሩፕ እያሰብን ስለሆነ ነው። ኦኬ በቃ ከነሱ ጋር ስለሆንኩኝ ምንም አድርገው እንትን ያደርጉኛል፣ ሬስኪው ሊያደርጉኝ ይችላሉ ከዚህ አይነት ጥፋቴ፣ ወይ ደግሞ እነሱም አንድ አይነት ጥፋት ውስጥ ነው ያሉት። ስለዛ ሁላችንም ያው ነን። ገባ? ብቻ በግሩፕ ባናስብ እና ኢንዲቪጁዋሊ ብናስብ በጣም አሪፍ ነው። ምክንያቱም ብቻችንን የመጣ ነው። ስንሞትም አብሮን የሚቀበር ሰው የለም። ብቻችንን ነው የምንሄደው ማለት ነው። ስለዛ መጀመሪያ ብቻችንን ራሳችንን ህይወቴ ምን ላይ ነው ያለው፣ የቱ ጋር ነው ያለሁት ብሎ ማሰብ። ኃጢአት እየሰራሁ ነው። መቼም ኃጢአት በዚህ ዘመን ማናቅ ያለን አይመስለኝም። ኃጢአት ምን እንደሆነ ምን እንዳልሆነ ኢቭን መጽሐፍ ቅዱስ ማናነብ ሰዎች እንኳን ብንኖር እንትን አለ ኮንሽስሊ ኮንሰንስ የሚባል ነገር አለ። ህሊና ማለት ነው። ህሊናችን ይወቅሰናል። የሆነ ነገር ስናደርግ ይወቅሰናል። ግን አሁን ላይ በጣም ከመላመዳችን የተነሳ መውቀሱን ራሱ ዲሴንሲታይዝድ እያደረግን በቃ የኃጢአት ጥልቅ ውስጥ እየገባን ስላለን እንመለስ፣ ንስሐ እንግባ። እግዚአብሔር መሐሪ ነው። አሁንም ይጠብቀናል፣ ይፈልገናል። እዚህ ምድር ላይ የምንቆየው አዜ ቴስት ነው፣ እንደ ኤግዛም። አሁን ክፍል ውስጥ ፈተና እንደመፈተን በሉት። ምድር ላይ የምንቆየው ቢበዛ በጣም በዛ ከተባለ 70-80 ነው። ኢቭን ሳይንቲፊካሊ ራሱ ላይፍ ስፓን 70 ወይ 80 ዓመት ነው። በጣም እድለኛ ከሆንን እስከ 100 ምናምን ልንሄድ እንችላለን፣ የተመቻቸ ኑሮ ያለንም ከሆንን ማለት ነው። ቁጥሩ አያጣላንም። እዚህ ምድር ላይ ያለነው ሊሚትድ ኤግዚስተንሳችን ሊሚትድ ታይም ነው፣ ሊሚትድ ፔሪድ ኦፍ ታይም ነው። ኤግዛም ነው። ኢየሱስ ክርስቶስ ፈተና እየፈተነን፣ በእርግጥ በስራ እናሳየዋለን አናሳየውም የሚለውን ማለት ነው። ኤግዛም ላይ ነን። ኢች ኤንድ ኤቭሪ ዴይ እየገባን የምንወጣው ነገር ህይወታችን በሙሉ ቴስት ነው፣
ፈተና ነው፣ እየተፈተንን ነው። ይሄ ለማለት የፈለኩት ፈተና ነው ማለት ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። በእርግጥ ፈተና የሚያቀርበው ዲያብሎስ ነው። እግዚአብሔር እንድንፈተን የሚፈልግ አምላክ አይደለም። ያለ ምንም ምክንያት ተጨናንቀን ህይወታችን እንድንጠላ የሚያደርግ አምላክ አይደለም። ሲፈጥረን በኤደን ገነት ውስጥ አሳምሮ ነበር የፈጠረን። ከዛ በኋላ ሰይጣን አሳስቶ ነው አይደል የወረድነው ወደ ምድር፣ ከኤደን ገነት የተባረርነው። ስለዚህ ስንፈጠር ዓላማው ለፈተና አልነበረም የተፈጠረው። ዓላማው የተፈጠርንበት ዓላማ እግዚአብሔርን እያመለክን እንድንኖር እንድንደሰት ነበር። ግን በኃጢአት ምክንያት ይሄ ሁላ ችግር መጥቶብናል። ስለዚህ አሁን እኔ እያልኳችሁ ያለሁት እንመለስ፣ ንስሐ እንግባ። ኢየሱስ ክርስቶስ የይቅርታ አምላክ ነው፣ የእንደገና አምላክ ነው። ይፈልገናል፣ ይወደናል፣ ሞቶልናል። ገና ስንፈጠር ገና በእናታችን ማህፀን እያለን ምን እንደምናጠፋ ያውቃል። ወደፊት ይሄ ልጅ እኮ እንደዚህ ይሆናል፣ ኃጢአታችንን ያውቃል፣ ጥሩ ነገራችንንም ያውቃል። አሁንም እያወቀ ነው ዝም ያለን። በቃ በይቅርታ ይመለሳሉ፣ እየጠበቀን ያለው። ይሄ በር እያንኳኳ ያለው ስዕል አለ አይደለም? እሱ ስዕል ብቻ ሆኖ መቅረት የለበትም። ሽቲን ከባውታት እና እየጠበቀን ያለው እንድንመለስ እየጠበቀን ያለው ይቅርታ እንድንጠይቅ እየጠበቀን ያለው ኢየሱስ እና ይቅርታን በለው። ስለ ኃጢአታችን ይቅርታን እንጠይቅ፣ ይመልሰናል። እንመለስ። ምስክርነትም ባይሆንም የወንጌልን ብስራት ይዤ የመጣሁት እናንተ ፊት ቢዮንድ ዛት ኤጅ ለሆነ እድሜ ላለው ሰው ነው። ምክንያቱም እስከ 20 ዓመት እስከ 18 ዓመት የሆነ ሰው ያን ያህል ላይፍን ገና ኢንጆይ አድርጎ ያልጠገበ ሰው ነው። ቀድሞ ማቹርም ያደረገ ሰው ሊኖር ይችላል። አይ ዶንት ኖ። ግን ከዛ በላይ ያላችሁ ሰዎች ግን አምሹር በጣም ስፔሻሊ ያንግ ጀነሬሽንስ አሁን ላይ ያለን ጄንዚዎች በጣም ከባድ የሆነ ላይፍ እያሳለፋችሁ እንዳላችሁ ይሰማኛል። በጣም ከብዷል፣ ላይፍ ከብዷል። ኢኮኖሚካሊ እና ፋይናንሻሊ ብቻ ሳይሆን ላይፍ ከብዷል በጣም። ስፒሪቹዋል ዋርፌሮች በጣም ይሄ አእምሮን አታክ የሚያደርጉ ፖርኖግራፊ ሊሆን ይችላል፣ ማስተርቤሽን ሊሆን ይችላል፣ አልኮሊክ መጠጥ መጠጣት፣ ሰብስታንስ አቢዩዝ ማለት ጫት፣ ሲጋራ፣ የተለያዩ ነገሮች ውስጥ አይነት መግባት ሊሆን ይችላል። በአንድም በሌላ መንገድ እንደ ትልቅነት ይቆጠራል፣ እንደ ትሬንድ ይቆጠራል። ማለት አብራችሁ ያላችኋቸው ጓደኞች ኦኬ በቃ እንደዚህ እንትን ጠጣ እንትን ቃም እንትን እንደ አራድነት የሚቆጠርበት ዘመን ላይ ያለ ነው እና በጣም ከባድ ጊዜ ላይ ያለ ነው እና መጸለይ የሚያስፈልግበት ጊዜ ላይ ያለ ነው። የእግዚአብሔር አብሮነትን መመኘት ዊሽ ከማድረግ አልፎ በቃ የሙጥኝ ማለት ያለብን ጊዜ ላይ ያለ ነው። በጣም ከባድ የሆነ ጊዜ ላይ ያለ ነው። ሆነስትሊ ስፒኪንግ ማለት ነው። ፋይናንሻሊ ብቻ እያወራሁ አይደለም። ኑሮ ከብዶሽ ምናምን እንዳትሉኝ፣ ፋይናንሻሊ እያወራሁ አይደለም። ግን አሁን ወጣቶች በጣም አታክ እየተደረጉ ነው። አእምሯቸው አታክ እየተደረገ ነው። እኔም ጨምሮ አእምሯችን አታክ እየተደረገ ነው እና እሱ ጥሩ አይደለም። ሱሳይድ ሬቱ በጣም እየበዛ ነው። የኃጢአት እንትኖች በጣም እየበዙ ነው እና ለዚህ ሁላ አንድ መፍትሄ አለ። እሱም ኢየሱስ ይባላል እና እኛ ያለንበት እንዳለመታደል ሆኖ እኛ ያለንበት ቤተሰብ ደግሞ ያልዳነ ቤተሰብ ነው። ማለትም ኦርቶዶክስ ነን። አይኑ አውቃለሁ። ኦርቶዶክስነት ካቶሊክም ሊኖር ይችላል። ሙስሊም እንዳለ እርግጠኛ አይደለሁም። ግን ኦርቶዶክስና ምናልባት ካቶሊክ ካለ አላውቅም። አይኖ እግዚአብሔርን እንፈልጋለን፣ በስም እናውቀዋለን። እግዚአብሔርን የምንፈልግ ሰዎች ነን። አይኖ እረዳለሁ እሱ
ይገባኛል። በየጊዜው ቤተክርስቲያን እንሄዳለን፣ ገዳማት እንሄዳለን፣ ሱባኤ እንገባለን፣ ጾም እንጾማለን፣ እንጸልያለን፣ የተደረገ ሁላ እናደርጋለን፣ የሚደረግ ነገር ሁላ እናደርጋለን። አይኖ በጣም ሃይማኖቱ ክርር ያለ ጥሩ ነው ስርዓቱ፣ ህጉ ምናምን ጥሩ ሆኖ ሳለ ግን አንዳንዴ የሚያሳስበኝ ያ ሃይማኖት ህይወታችን ላይ ሪፍሌክት ስናደርገው አይታይም። ኢትስ ጀስት ፎር ለእንትን ፐርፐዝ ነው፣ ሃይማኖቱን ለእይታ ፐርፐዝ ነው እያደረግነው ያለ ነው። በቃ ዛሬ ሮብና አርብ ከሆነ ይጾማል፣ እሁድ ቡና አይቆላም፣ አይወቀጥም ምናምን ሰንበት ነው ካይንድ ኦፍ ቲንግ ማለት ይሄ የሃይማኖቱ ስርዓት እየወረደ እየተዋረደ የመጣው የሃይማኖት ስርዓት ህይወታችን ላይ እየለወጠ አይደለም። ምንም አይነት ለውጥ እያመጣልን አይደለም። ለህይወታችን እያደረገልን ያለው ነገር የለም። ግን እኛ እያመለክንም ነው፣ ግን ህይወታችን ላይ ለውጥ እየመጣ አይደለም። ምን አይነት ነገር ነው ብለን ልናነሳ እንችላለን። ህይወታችን ላይ ለውጥ ማለት ምንድነው? ስቲል አሁንም እንዳልኳችሁ ፋይናንሻሊ ሊሆን ይችላል፣ ቢሆን ጥሩ ነው፣ ደስ ይላል። ሜንታሊ ሊሆን ይችላል፣ ስፒሪቹዋሊ ሊሆን ይችላል፣ ጥሩ ነው። ግን ዋናው ህይወታችን ለውጥ ማለት እኛ ከእግዚአብሔር ጋር ከፈጠረን ፈጣሪ ጋር ያለን ግንኙነት ላይ እዚህ ምድር ላይ እያደረግነው ያለነው ልምምዶች፣ የሃይማኖታዊ ልምምዶች ምን ያህል እያመጡልን ነው፣ ምን ያህል ለውጥ እያመጡልን ነው በህይወታችን ውስጥ የሚለውን ነገር ኢቫሉዌት ማድረግ ያለብን ጊዜ ላይ ያለን ይመስለኛል፣ እንደ ሰው ልጆች ማለት ነው። በግሩፕ ባናስብ ጥሩ ነው። አሁን ይሄን ስናገር እንደ ዘመድ እንደ አክስት እንደ ምናምን ሆነን ባናስብ ጥሩ ነው። በቃ በግሩፕ ሳይሆን ብቻችንን የራሳችንን ህይወት እየፈተሽን እንድንማማር እፈልጋለሁ። የራሳችንን ህይወት እየፈተሽን እያየን ቢሆን ደስ ይለኛል እና ለራሳችን ሳንዋሽ ማለት ነው። ምክንያቱም ያ ጥሩ አይደለም፣ ለራሳችን ማዋሸት ጥሩ አይደለም። ሰውን ዋሽቶ መኖር ምናምን ቀላል ሊሆን ይችላል፣ አጭበርብሮ መኖር ቀላል ሊሆን ይችላል፣ ሁሉ ነገር ቀላል ሊሆን ይችላል። ግን ከራስ ጋር መጣላት በጣም ከባድ አይነት ነገር ነው እና አዝ ኦርቶዶክስ ወይም ካቶሊክ እየሄድንበት ያለው ነገር ምን ያህል ለውጥ እያመጣልን ነው የሚለውን ነገር አንደኛ ኢቫሉዌት ብታደርጉት፣ ራሳችሁን ኢቫሉዌት ብታደርጉት፣ ኢቫሉዌት አድርጋችሁ ስጨርሱ ደግሞ እንዴት ነው ማስታረቅ የምችለው? እኔ ድሮ እንደዛ ስለነበርኩ ነው። ምክንያቱም እሄዳለሁ እመጣለሁ፣ ግን ያ ነገር ህይወቴ ላይ ምንም የነበሩብኝ ድክመቶች ስቲል እንዳሉ ነው ተሸክሚያቸው ከአመት ይዤ የምዞረው ማለት ነው። እና ለውጥ አላመጣልኝም ነበር። ለውጥ ያመጣሁት ምንድነው? እንዴት ነው ማስታረቅ የምችለው ብዬ ቆም ብዬ ራሴን የፈተሽኩ ቀን ለውጥ ማምጣት ችያለሁ። ያ ምንድነው? ራሳችንን እንዴት ነው ከፈጠረን ፈጣሪ ጋር አላይን ማድረግ የምንችለው? ራሳችንን ሳንዋሽ እሱንም ሳንዋሸው ህይወታችንን እንዴት ነው መኖር የምንችለው የሚለውን ነገር ማሰብ ነው መጀመር አለብን። ጊዜው ነው። ምክንያቱም ኢየሱስ ሊመጣ በደጅ ነው ያለው ይላል መጽሐፍ ቅዱስ። ዘመኖቹም ጊዜያቶቹም እያሳዩን ያሉት እሱን ስለሆነ ማለት ነው እና እንደ አንድ የኢየሱስ ክርስቶስ ደቀ መዝሙርና ምስክር ልነግራችሁ የምችለው የኃጢአት መድኃኒቱ ዶክተር አይደለም። የትኛውም ዶክተር ኃጢአትን ሊያድን አይችልም። የትኛውም አይነት ኢንስቲትዩሽን ቤት ኦርቶዶክስ፣ ጴንጤ፣ ካቶሊክ ምናምን ሙስሊም የትኛውም አይነት ነገር ሊያድነን አይችልም ከኃጢአት። የኃጢአት መድኃኒቱ አንድ ብቻ ነው። እሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። እሱን እንደ ግል አዳኛችን ካልተቀበልን ህይወታችን የምንኖረው ህይወትና እያራመድን ያለነው ለሰው ለይምሰል እያራመድን ያለነው የሃይማኖት እንትኖች አንድ አይነት አላይን አያደርጉልንም እና ከራሳችን ጋር ብዙ ጊዜ ክላሽ ስናደርግ እንስተዋላለን። ስለዚህ ኢየሱስን እንደ ግል አዳኛችን ከተቀበልን ግን
ከራሳችን ጋር እንስማማለን። ከምንኖርበት የፈለግነው አይነት ኢንስቲትዩሽን ውስጥ ሆነን የምንኖርበት ሃይማኖት ጋር ራሱ የተስማማ ህይወት ይኖረናል ማለት ነው። ስለዚህ ዛሬ መልእክት ላስተላልፍ የመጣሁት እንደ አንድ አማኝ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ ተቀበሉ። መጽሐፍ ቅዱስ ማንበብ ጀምሩ። ጸሎት ማድረግ ጀምሩ። ኢየሱስ እንደሚያድን እመኑ። ከራሳችሁ ጋር ታረቁ። በንስሐ ወደ እግዚአብሔር እንመለስ የሚለውን አይነት ጥሪ ይዤ ነው ማለት ነው ዛሬ የመጣሁት። ባጭሩ ይሄ ነው። ኢየሱስ እግዚአብሔር የሚሰማ አምላክ ነው፣ ያለ አምላክ ነው። አለ፣ ያየናል፣ ይሰማናል፣ ያደርግልናል፣ የለመነውን ያደርግልናል። ባያደርግልንም ደግሞ ምንም ችግር የለውም፣ አምላክ ነው፣ የተሻለውን ያቀልናል። ስለዚህ እባካችሁ ኢየሱስ ክርስቶስን እንደ ግል አዳኛችሁ አርጋችሁ ተቀበሉ። ከራሳችሁ ጋር ተስማሙ፣ ተታረቁ። ከራሳችሁ ጋር እኔ ከሰው ለሰው ኢንተርፐርሰናል ሪሌሽንሺፕ ይዤ አይደለም የመጣሁት። አሁን ከራሳችሁ ጋር እንዴት መታረቅ እንዳለባችሁና ራሳችሁን እንዴት ማየት መጀመር እንዳለባችሁ ልነግራችሁ የመጣሁት። ምክንያቱም ጊዜው በጣም ቀርቧል። ኢየሱስ ይመጣል ማለት ወይ ኢየሱስ ራሱ ይመጣል ማለት ነው፣ ወይ ደግሞ እኛ ወደ ኢየሱስ እንሄዳለን ማለት ነው። አሁን በዚህ ጊዜ ከመንገድ ከበራችን ወጣ ካልን በየትኛው አጋጣሚ ልናልፍ ልንሞት እንችላለን። ኢቭን ተኝቶ የሚሞት ሁላ የበዛበት አይነት ጊዜ ላይ ያለ ነውና ከኃጢአታችን እንመለስ፣ ይቅርታ እንግባ። በየትኛውም አይነት ኢንስቲትዩሽን ውስጥ እንሁን፣ ኦርቶዶክስ ምንም እንሁን፣ ከራሳችን ጋር እንታረቅ፣ ከጌታችን ጋር ይቅርታ እንበለው። እየጠበቀን ነው ያለው። ይቅርታ እንበለው፣ እንመለስ፣ በኢየሱስ እንመን፣ እንታረቅ። ራሳችንን ከራሳችን ጋር ሊያስታርቀን የሚችለው ኢየሱስ ብቻ ነው። ኢየሱስና ኢየሱስ ብቻ ነው። ማንም አይነት ነገር ራሳችንን ከራሳችን ጋር ሊያስታርቀን አይችልም። ኃጢአታችንን ሊያጠፋልን የሚችለው ኢየሱስን በማመንና በዛ ልምምድ ብቻ ነው። ሌላው መጽሐፍ ቅዱስ ማንበብ ነው። መጽሐፍ ቅዱስ ስናነብ እለት እያደሰን ራሳችንን እንደ መስታወት እያሳየን ይመጣል። መጽሐፍ ቅዱስ ማንበብ በጣም ጥሩ ነገር ነው። መጽሐፍ ቅዱስ ማንበብ እና እንዋደድ ነው ምለው ህጉ። መጽሐፍ ቅዱስ ማንበብ ሌላው እንትኑ ምን ማድረግ እንዳለብንና ምን ማድረግ እንደሌለብን ደግሞ በደንብ አጉልቶ ያሳየናል። ምክንያቱም ወደ ምድር ስንመጣ የተሰጠን አንድ ጋይድላይን እንድንኖርበት የተሰጠን መንገድ መጽሐፍ ቅዱስ ስለሆነ ማለት ነው። እና ያለንበት ዘመን ነውራችን እንደ ክብራችን እየተቆጠረ ያለበት ዘመን ነው ማለት ከሚስት ሌላ ወደ ውጭ ማየት፣ ከባል ሌላ ወደ ውጭ ማየት፣ ሁለተኛ ማግባት፣ ሶስተኛ ማግባት፣ ማጨስ፣ መቃም ምናምን ነውራቸው በክብራቸው ይላል መጽሐፍ ቅዱስ። እና ክብር ሆኖ እየተቆጠረ ያለው በጣም የማይሆን የሚያደርጉ ሰዎች በጣም ብዙ ፎሎወሮች ሲጨምርላቸው እናያለን፣ ሲጨበጨብላቸው እናያለን። እና ከዛ ቢሃይንድ የሚሰራው ከዛ በስተጀርባ የሚሰራው ማን ነው? ሰይጣን ነው፣ ስፒሪት ነው። እና ራሳችን ከራሳችን ጋር ሊያጣላ ነው ያለው። እና ነውራችንን እንደ ክብር ባናየው እላለሁ። እና ሰዎች አሁን በዚህ ዘመን እንደዚህ አይነት ነገር መስማት ወይም ወንጌልን መስማት ምናምን አዲስ እንዳልሆነ አውቃለሁ። በየቦታው በየመንገዱ ሲያደርጉት ልታዩ ትችላላችሁ። ግን ይህ ነገር ቀላል አይደለም። መስማት ፈልገው መስማት ያልቻሉ ሰዎች አሉ። ወንጌልን መስማት ስለተሳናቸው አይደለም፣ ግን ሰዎች ስለሌሉ፣ የሚመሰክሩላቸው ሰዎች ስለሌሉ መስማት ያልቻሉ የሚፈልጉ ሰዎች አሉ። ያልዳኑ ሰዎች አሉ። ወንጌል ያልገባበት ቦታ አለና እግዚአብሔር እኔን እዚህ ቦታ ሲያስቀምጠኝ፣ በእናንተ መሃል ሲያስቀምጠኝ እኔ ራሴን እንዴት አድርጌ ነው ማየው? እንደ ምስክር መጽሐፍ ቅዱስም ስለሚለኝ ምስክርም ስለሆንኩኝ የኢየሱስ ክርስቶስ ምስክርም ነኝ፣ ደቀ መዝሙርም ነኝ። ስለዛ እንደዛ መመላለስም ስለምፈልግ እናንተንም እንደዛ እንድትሆኑ ጠራችኋለሁ። ስለዛ ይሄ ሜሴጅ ባይቀልባችሁ በጣም ደስ ይለኛል። አይ ኖ በየመንገዱ ሁሉም ቦታ ልትሰሙ ትችላላችሁ፣ ግን የጊዜው መልእክት ነው ብዬ ማስባለሁና
እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳን። ይሄ ማለት እንደዚህ ስመሰክር ምናምን እኔ ኃጢአት ሰርቼ አላቅም ወይ ከዚህ በኋላ አልሰራም ማለት አይደለም። እናንተም ኃጢአት ሁሌም ትሰራላችሁ ከዚህ በኋላ ደግሞ ሳትሰሩ ትቀጥላላችሁ ማለት ሳይሆን ኃጢአት እየሰራንም ቢሆን ንስሐ ወደ እግዚአብሔር እንመለስ። አሁንም እንመለስ፣ ወደፊትም እንመለስ፣ ሁሌም እንመለስ። ወደ እግዚአብሔር የሚመለስን አይነት ልብ ለመፍጠር ግን አትሊስት ያ ልብ ሊኖረን ይገባል። እግዚአብሔርን የሚፈልግ ልብ ሊኖረን ይገባልና ያ ልብን ደግሞ የምናገኘው በኢየሱስ ነው። እና የተሰጠንን ይህንን ህይወት የተሰጠችንን ሊሚትድ ታይም እንደ ቀላል ባንቆጥራት ደስ ይለኛል። ጥሩ ነገር ቁም ነገር ሰርተንባት እንድናልፍ ከኃጢአት ርቀንባት እንድናልፍ። አይኖ ኃጢአት አለመስራት ከባድ ሊሆን ይችላል፣ ግን የሚያጥብ ደም አለ፣ የሚያነጻ ደም አለ። ስለዛ ያ ማለት ኃጢአት ለመስራት ላይሰንስ እየሰጠኋችሁ አይደለም። ሁሌም ኃጢአት ስሩና ከዛ ድጋሚ ንስሐ ትገባላችሁ እንደዛ ማለት ሳይሆን አትሊስት አሁን የሰራነውን ኃጢአት ይቅር ብለን በንስሐ ከታጠብን ከዛ በኋላ ላለው ነገር መጽሐፍ ቅዱስም እያነበብን ራሳችንን እየቆጠብን መኖር እንችላለን የሚለው ነገር ለማስተላለፍ ነው። ይሄንን አይነት ምስክርነት የህይወት ተሞክሮዬንም መጽሐፍ ቅዱስ የሚያዘኝንም ለማሰማት መልካምን የምስራች ለመንገር ነው የመጣሁት። ተባረኩ፣ ወዳችኋለሁ። ያስቀየምኳችሁ ካላችሁ ይቅርታ ጠይቃለሁ። እኔ እህታችሁ አብሳላት እና ይቅርታ እንድታደርጉልኝ እጠይቃችኋለሁ። ወዳችኋለሁ። ተባረኩ።